ይህ ያለኝታ የሬዲዮ ድምጽ ነው። ያለኝታ ሬዲዮ በይሳቅ ድረስ በጎ አድራጎት ድርጅት የሚዘጋጀው የአማርኛ ፕሮግራም ዘወትር ቅዳሜ ከሰዓት በኋላ በኤም 900 አየር ሞገድ ከ9 ሰዓት እስከ 9 ሰዓት ተኩል ድረስ በሎስ አንጀለስና በአካባቢው ለሚኖሩ ኢትዮጵያውያን ህብረተሰብ የሚያስተላልፈው ዝግጅት እዚህ ላይ ይጀምራል። አድማጮቻችን እንደምን ሰንብታችኋል? የዕለቱን ፕሮግራምና ውይይት ማቀርብላችሁ አሰፋ ድረስ ነኝ። የአሜሪካ መንግስት ዓለም አቀፍ በሆነ ደረጃ ከሀገር ወደ ሀገር መንገደኛ ለሆኑት አሜሪካኖች በቅርቡ በተከሰተው የአልቃይዳ አሸባሪዎች በፈጠሩት ማስጠንቀቂያ ምክንያት ጥንቃቄ እንዲያደርጉ ማስታወቂያ ወጣ። በዚህም ገለጻ ላይ ብዙ የአሜሪካን ኤምባሲዎች ዝግ እንደሚሆኑ አብራርተዋል። አሸባሪዎችም የሚወስዱት እርምጃ በተለይም በሰሜን አፍሪካና በሚድል ኢስት አካባቢ ባሉት ሀገሮች ውስጥ ለመሆን እድሉ ከፍ ያለ ነው ሲሉ ገልጸዋል። የአሜሪካን መንግስት ባገኘው መረጃ ምክንያት 24 የሚሆኑትን ኤምባሲዎቻቸውን የዘጉ ሲሆን እነኚህም ቢሮዎች እንደ አውሮፓ አቆጣጠር እስከ ኦገስት 31 ድረስ አይከፈቱም ሲሉ አብራርተዋል። በኬፕ ታውን ሳውዝ አፍሪካ የእርሻ ትምህርት ተመራማሪዎች ባደረጉት ጥናት የተለያዩ የገብስ አይነቶች በመቀላቀል ቆንጆ የሆነ የእንጀራ ጣዕም ያለው እንጀራ ማዘጋጀት ይችላል። ይህም በኢትዮጵያ ውስጥ ያለውን የጤፍ ዋጋ ከፍ ባለ ሁኔታ ዝቅ ያደርገዋል ሲሉ ተማሪዎቹ ገልጸዋል። በዩናይትድ ኔሽን ዓለም አቀፍ የምግብ ፕሮግራም ወይንም ወርልድ ፉድ ፕሮግራም የሚጠቀምበት ሄሊኮፕተር ወደ ደቡብ ሱዳን ለመሄድ ሲል በደብረ ዘይት ከተማ ውስጥ ወድቆ ተከስክሷል። በደረሰው አደጋ ላይ 4 ሰዎች ተጎድተዋል ካሉ በኋላ ከተጎዱት ውስጥ የዩናይትድ ኔሽን ሰራተኞች የሉበትም ሲሉ ገልጸዋል። አድማጮቻችን ዜናችን እዚህ ላይ ያበቃል። ከሙዚቃና ከማስታወቂያ በኋላ ፕሮግራማችን ይቀጥላል። እስከዚያው ድረስ መልካም ቆይታ።